እንደማናችሁ የሀገር ልጅ እንደናችሁ እኔ ንቁ ነኝ። ይሄ ቻናል እንግዲህ ከአምበልት ሚዲያ ነው። ሀገርኛው ወጎ የሚቀርቡበት ነው። አዎ ሰብስክራይብ ላይክ ሸር አድርጉትማ። መልካም ቆይታ። አባ መስቀለውን ተጉያው መዘዝ አደረጉና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሉ። አጅሬ ያደርገውም ቢያጣ አፋፎን እንደገና መስቀሎን መቸስ መስቀሎን ትወዘውዙት እርጋታው ቄንጡ ሌላ ነው። ተመለካክቶ አንድ ነገር ሊጥል ዲምጣጉላውን ወዲያፉ ያስጠጋ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሉ መልሰው አባ ዝንቱ ያቢ። በዛው ቄንጥ በዛው እርጋታ ይህንኑ ሰልሰው እንግዲህ ወደዚህ መድረክ የመጣሁት ጸሎት ይደረጋል ሲባል የሰማሁ መስሎኝ ነው አሉ። አጤ ቤተው ግንባሩን ብጣሽ ተር ባንጠለጠለበት እጁ አይበሉባ እየጠራረገ እኮሶም አንጠራው አለልህ። ለጠቀና እርግጥ ነው እዚህ ቀበሌ የእርሶን ያህል የቤተ ክህነት ትምህርት ያለው የለ፣ ግን ይሄ የህሊና ጸሎት ነው፣ ከቤተ ክህነት ጋር አይገናኝም አልዎ ተጭኖ። እንዴት አሉ አባ። ይህኛው መንግስት የሚመራው ጸሎት ነው። አባ ሁለት እጆን አንስተው ወደ ህዝቡ ዞሩና ትሰማላችሁ ምዕመናን ትሰማላችሁ ብለው የጉድ አባብሉኝ ንግግሮን ሊቀጥሉ ሲሉ አናጠቦ ምዕመን አይበሉ አሉ አባ ሱር ነፍሶ። አነጋገሮን ያስተካክሉ፣ መጀመሪያ የሚናገሩትን ቃል ይምረጡ። ያቺ ሱርታ ጊዜ ፈጅታ ሳቅ ሆነይ። ከት ብለው ሳቁና አባ ዝንቱ ያቢ ባፎ ዙሪያ ጢሞ ያቡን የተንፋፏት መስሎ ደንገላሳ እየመታ ሳቁና አስተምረኛ በልጅነት አበጥሬ ያጠናሁትን ተመሪ ጌታ ገብረ መንትስ ዘንድ የቀጠልኩትን የሰዋሰው ትምህርት አስተምረኛ። አያችሁልኝ ምዕመናን፣ እባክዎ አሁንም ኧረ ቃል ይምረጡ። እዛ አዳራሽ ውስጥ ያለ ሁሉ ዜጋ ነው፣ ምዕመን አይበሉ። እዛው በተስኪያን ሲመጣላችሁ አመናምኑት ብፈልጉ። ታሁን በለመዲ አፉ አንተ አልዎ እያልን ሰውነታችን ሲቀረደድ አባ በተራው መረር ብለው ተናገሩ። ምዕመን ነው ምለው፣ በዚህም የመጣብኝን እቀበላለሁ። የእግዚአብሔርን ሰዎች ማብዬ እንደምጠራ ሃይማኖቴ እንጂ የሚያስተምረኝ ዛሬ ነግሶ ነገ የሚወድቅ መንግስት አይደለም አሉ። እኔ ጎን ይላሉት አጅር የተዝህ ሁሉ ንግግር ነገ የሚወድቅ መንግስት የምትለው ለቀም ያደርጋል ስል ሳንሾካሹክ ያፌንም በቅጡ ሳልጨርስ አሃ አለልህ አጅሬ። አሃ ይሄ መንግስት ነገ ይወድቃል እያሉ ነው አለ። አባ መቋሚያውን ደገፍ እንዳሉ በትዝብት እያዩት አንወድቅም ብለው ነው እንዴ ይሾሙህ ብለው ሳቁበት። ላሎባይ ሳቆን ተዋርሶ ላፍታ አውካካ። ያጤ ቤተውን ግልምጫ አይቶ ሁሉም ድንገት እረጭ ሲል አያጉልላት ሶስቱንም ጫጩት ሮብ ሸጣቸዋለሁ ብያለሁ ባሉበት አንጀት የራቀው ዲምጦ አርፍደው ሳቁ። የታባቱ አይመሻር እሰይ እያሉ ተሰሙ። ላሎባይ አፉን በጋቢው ጫፍ እያፈነ እንደገና ሳቀ። ዋካታው ጋብ ሲል ጠብቆ ስለዚህ ይሄ መንግስት ነገ ይወድቃል ነው የሚሉኝ አለ አጤ ቤተው። ደም ለብሷል ፊቱ በብሽቀት። ነገርኩህ እኮ የእግዚአብሔርን ሥራ በጉልበት አንለውጠው አሉ አባ ለጥቀው። አይምሰልህ ልጄ እንዲህ ግንትር ውንትር ስትሉ እንደበረታችሁ እንታለም ምጠኑ አይምሰልህ፣ እንኳን እናንተና ተራራውና አለቱ። ያጤ ቤተውን ያይን ጥቅሻ ሲጠባበቁ የቆዩ ምልሽ ወይ ቀልጠፍ ብለው አባን ከመድረክ አስወረዶ የመገፍተር ያህል። ይህን ውርደት አናይም ያለን አንገታችን ደፋን፣ አይናችንም በጋቢያችን ከልለን ቆየን። አባ እየተገፈተሩ ወንበሮ ላይ ከተቀመጡ በኋላ መድረኩ የጀመሩትን ንግግር በቅምጦ ጨረሱት። እንኳን እናንተና ተራራውና አለቱ ሁሉ ይፈርሳል። አዎ የሰራዊት ጌታ
መድኃኔ ዓለም ምድርንና መሰረቷን ያናውጣል። እንደዛ ነው የሚለው መጽሐፍ አሉት አባ። ቀንጨብ አድርጌ ጋበዝኳችሁ ሸሙኔ ከተሰኘው መስፍን ወንድየሰን ስራ ነው። ጊዜ ሰጥቶኛል ብሎ የሚወናጨፍብንን ፈጣሪ አብርዘው። አዎ ተግ ያርግልን። ሀገር አማን ይሁን የሀገር ልጅ። በሉ ቻው።